በይሁዳ ምድር ጨለማ በነገሰበት ዘመን አንዲት ሴት ለስልጣን የነበራት ጥማት የንጉሳውያንን ቤተሰብ ሊያጠፋው ተቃርቦ ነበር። ነገር ግን በድብቅ ሁሉንም ነገር የሚለውጥ ሚስጥርና አንድ ሕፃን ልጅ ነበሩ። ይህ የንግሥት አተሊያና ንጉሥ ስለሆነው ልጅ ታሪክ ነው። ከብዙ ዘመን በፊት ለስልጣን ማንኛውም ነገር የምታደርግ ክፉ ንግሥት ነበረች። ስሟም አተሊያ ይባል ነበር። የንጉሥ አክዓብና የንግሥት ኤልዛቤት ልጅ ስትሆን በጥንታዊ ይሁዳ ትኖር ነበር። ልጇን ንጉሥ አካዝያስ ሲሞት አተሊያ ከማዘን ይልቅ ዙፋኑን ለራሷ ለመንጠቅ ዕድል አየች። ማንም ሌላ ንጉሥ እንዳይሆን ለማረጋገጥም አስደንጋጭ ነገር አደረገች። የልጅ ልጇን ጨምሮ ሁሉንም የንጉሣውያን ቤተሰብ ልጆች እንዲገደሉ አዘዘች። ለይሁዳ የጨለመናም ያስፈራ ጊዜ ነበር። ሕዝቡ ፈርቶ ነበር። ክፋት ሁሉን የተቆጣጠረ ይመስል ነበር። ነገር ግን ተስፋ የቆረጠ በሚመስልበት ጊዜ እንኳን እግዚአብሔር ሁሉ ጊዜ ይቀበላል። አተሊያ ያሸነፈች በሚመስልበት ቅጽበት አንድ ሰው ጣልቃ ገባ። ስሟ ዮሳቤ ነበር። የቀድሞው ንጉሥ እህት ስትሆን ደፋርም ነበረች። አተሊያ ከማግኘቷ በፊት ከንጉሡ ልጆች አንዱ የሆነውን ሕፃን ዮአስን በድብቅ ወስዳ ሸሸበችው። በባለቤቷ በካህኑ ዮዳሄ እርዳታ አተሊያ በማትሄድበት ብቸኛ ቦታ በእግዚአብሔር መቅደስ ውስጥ ዮአስን ደበቀችው። ለ6 ዓመታትም ክፉዋ ንግሥት ውጭ ስትገዛ ትንሹ ዮአስ በእግዚአብሔር ቤት ውስጥ በሚስጥር አደገ። ውድ የቻናላችን ተከታታዮች ይህን የመሰሉ አስተማሪና ልብ አንጠልጣይ የመጽሐፍ ቅዱስ ታሪኮችን አዘውትረን ስለምናቀርብ ቻናላችን ሰብስክራይብ ማድረግ እንዲሁም የደወል ምልክቷን መጫን አይርሱ። ከዚያም ዮአስ 7 ዓመት ሲሆነው በመጨረሻ ጊዜው ደረሰ። ዮዳሄ ካህናቱን፣ ዘበኞቹንና ታማኞቹን የይሁዳ ሕዝብ ሰበሰበ። በድፍረትም አንድ ነገር አቀዱ። በልዩ ቀን ሕዝቡ በቤተ መቅደስ በተሰበሰበ ጊዜ ዮዳሄ ወጣቱን ዮአስን ይዞ ወጣ። ሕዝቡ ተገረመ። የንጉሥ ልጅ በሕይወት አለ። ዘውድ በራሱ ላይ ያደረጉለት፣ የእግዚአብሔርን ሕግ ሰጡት። ንጉሥም አድርገው ቀቡት። ሕዝቡም ንጉሡ ለዘላለም ይኖር እያለ ጮኸ። ጩኸቱ እጅግ ከፍተኛ ከመሆኑ የተነሳ ንግሥት አተሊያ ከቤተ መንግሥት ሆና ትሰማቸው ነበር። ወደ ቤተ መቅደሱ ተጣደፈች። ዮአስ ዘውድ ደፍቶ ቆሞ አየችና ክህደት እያለች ጮኸች። ሕዝቡ ግን ምርጫውን አድርጎ ነበር። ዘበኞቹ አተሊያን ወሰዷት። የፍርሃት አገዛዟም አበቃ። ልክ እንደዚያው አዲስ ምዕራፍ ተጀመረ። ወጣቱ ንጉሥ ዮአስ በዮዳሄ እየተመራ በጥበብ ገዛ። ሕዝቡ ወደ እግዚአብሔር ተመለሰ። ቤተ መቅደሱ ታደሰ፣ ሰላምም ተመለሰ። ስለዚህ ከዚህ ታሪክ ምን እንማራለን? በጣም ጨለማ በሆነም ጊዜ እንኳ እግዚአብሔር አሁንም እየሰራ ነው። እንደ ዮሳቤ ዮአስን መደበቋ ያለ አንድ የድፍረት ድርጊት ሁሉንም ነገር ሊለውጥ ይችላል። እናም እንደ ዮአስ ዕድሜንና ማንነትን ምንም ይሆን ምን ለትልቅ ነገር ልትዘጋጅ ትችላለህ። ስለዚህ ነገሮች ከባድ በሚመስሉበት ጊዜ ተስፋ አለመቁረጥ፣ ልክ እንደ ዮአስ ካሰብከው በላይ የሆነ ትልቅ ዕቅድ አካል ልትሆን ትችላለህ። ይህንን ቪዲዮ ስለተመለከታችሁ ከልብ እናመሰግናለን። ይህንን ታሪክ ከወደዳችሁት ቪዲዮ ላይክ ማድረግ አትርሱ። እንዲሁም እንደነዚህ አይነት ታሪኮችን ለማግኘት ሰብስክራይብ ማድረግና የደወል ምልክቷን መጫን አይዘንጉ። በሌላ ጊዜ በአስተማሪ ታሪክ እንመለሳለን።